ለሙስሊም እህቷ ኸይርን መመኘቷ ቀርቶ ሸር ስትመኝ እሷ ጋር ያለው ኸይር የተወገደ እኔ ጋር በመጣ ኢላ አኺሪ እንዲመኙ የሚያደርገው ከልብ ያላህ ተቅዋ መፍታት። ባለንበት ጊዜ ኡማውን እርስ በርሱ እንዲባላ እንዲጣሉ ያደረገ ያለው ወሬ ማመላለስ ነው። ብስሚላሂር ረህማኒር ረሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ አማ በዕድ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ። አላህ ተባረከ ወተዓላ የሰው ልጆችን እዚህ ምድር ላይ ሲያስገኛቸው እሱን ለማወቅ የሚያስችሏቸው ነገሮችን አሟልቶላቸው ነቢይ ልኮላቸው እንደዚሁ በራሳቸው ቋንቋ የሚናገሩ ዑለሞችን ዱዓቶችን አስገኝቶላቸው ከነሱ የሚፈልገው አንድ ነገር አለ። ይኸውም ተሕቂቅ አልዑቡድያ ነው። አላህን ተባረከ ወተዓላ በብቸኝነት ከውዴታ ጋር ከተስፋ ጋር ከፍርሃት ጋር ማምለክ ነው ዋናው ዓላማችን። ከዚህ ዓላማ ምንም ሊያዘናጋንና ከመንገድ ላይ ያስቀረን አይገባም። ሴት ልጅ እጅግ በጣም ትልቅ ኃላፊነትና መስኡልያ አለባት። ምክንያቱም የሴቶች መስተካከል ለመላው ማህበረሰብ መስተካከል ትልቅ እድል ነው። የሴት ልጅ ዲኗ መበላሸቷ መድከሟና ለዲን ትኩረት አለመስጠቷ ደግሞ ቤቷ ውስጥ ያሉ ሰዎችም ላይ ሆን አጠቃላይ ማህበረሰቡ ላይ ትልቅ ተጽዕኖ ያሳድራል። ለዚህም ነው ነቢያችን አለይሂ ሰላቱ ወሰላም ለወንዶች አጠቃላይ ኹጥባ ካደረጉ በኋላ ወደ ሴቶች ጎራ በማለት ሴቶችን ይመክሩ ነበር። ኢተቂነላህ አላህን ፍሩ እናንተ ሴቶች ሆይ እያሉ ሌሎችንም ምክሮችን ይለግሷቸው ነበር። ለመሆኑም በአንደኛ ደረጃ ሴት ልጅ የራሷም ይሁን የቤተሰቧ እንደዚሁ የማህበረሰቡ አህዋል ይስተካከል ዘንድ አላህን መፍራት ይኖርባታል። አላህ ተባረከ ወተዓላ ለሰው ልጆች በርካታ ነገሮችን መክሯል። ከመከራቸው ምክሮች ሁሉ ልዩ ትኩረት የተደረገበትና ለእናንተም ከእናንተ በፊት ለነበሩ እምቶችም የመከርኩት ምክር ቢኖር አላህን ፍሩ የሚለው ነው ብሏል። አላህን ከፈራን ዲኑም ዱንያውም ይስተካከላል። ከራሳችን ከነፍሳችን ጋር ያለን አኽላቅም ይሁን ከማህበረሰቡ ጋር ያለን አኽላቅ ያማረ የሚሆነው የአላህ ፍርሃቻ ሲኖር። ሴት ልጅ አላህን ከፈራች አለባበሷ ሸሪዓን የጠበቀ ይሆናል። ከባዕድ ወንድ ጋር ያላት አላቃና ግንኙነት አላህን ተባረከ ወተዓላ መፍራት የተሞላበት ይሆናል። ልጅ አያያዟ፣ ውሎዋ፣ አዳሯ በሙሉ በአላህ ተባረከ ወተዓላ ፍርሃቻ የተመሰረተ ይሆናል። የአላህ ፍርሃቻ ሲጠፋና ከልባችን ተቅዋ ሲጠፋ ደግሞ ሁሉም ነገር ይቀየራል፣ ይበላሻል። እዚህ አላህ ተባረከ ወተዓላ ለሰው ልጆች በሙሉ አደራ ያለው ምክር ተቅዋ ነው፣ አላህን መፍራት ነው። ሰው ልጆችን የፈጠረው አላህ ነው። የሚበጃቸውን ሁሉ የሚያውቀው አላህ ነው። ለሰው ልጆች የሚሻል ምክር ቢኖር ሌላ ምክር ይመክረን ነበር። እነሆ ከተቅዋ የተሻለ ምክር ባለመኖሩ ወለቀድ ወሰይና الذين اوتوا الكتاب من قبلكم واياكم ان اتقوا الله እናንተንም ከእናንተ በፊት መጽሐፍ የተሰጡ ህዝቦችንም ጭምር አላህን ፍሩ ብዬ አደራ ብያለሁ ይላል አላህ ተባረከ ወተዓላ። አላህን ፍራ የሚባለው በግልጽ ወንጀል ሲሰራ የታየ ሰው ብቻ አይደለም። ኡቱል ኪታብ መጽሐፍ የተሰጡ የእውቀት ባለቤቶችንም አይሁድና ነሷራንም ጭምር ነቢይ በመሃላቸው ከመኖሩ ጋር ኪታቡ እነሱ ላይ ከመውረዱ ጋር ከመበረዙ ከመሰረዙ በፊትም አላህን ፍሩ ብለን መከረናቸዋል ብለው ነቢዩን አለይሂ ሰላቱ ወሰላም ራሳቸውን ያ አዩሃ ነቢዩ ኢተቂላህ ብሏቸዋል። አንተ ነቢይ ሆይ አላህን ፍራ ብሏቸዋል። ወሀከዛ ነቢዩም ሱሐቦቻቸው መንገድ ልሄድ ነው መከረኝ ሲሏቸው አላህን ፍራ ያሉ ይመክሩ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ነው አላህን መፍራት በአዱንያም በአኺራ በሰላም እንድንኖር ያደርገናል። ለዚህ ነው አላህ ወተዓወኑ ዐለል ቢሪ ወተቅዋ ያለው፣ በመልካም ተግባራትና በተቅዋ ተባበሩ ያለው። አላህን በመፍራትና በተቅዋ የአኺራ ጉዳይ ይስተካከላል። በቢር ለሰዎች መልካም ስራ በመስራትና በጎ በመሆን አዱንያ ይስተካከላል። ሁለቱ የተስተካከሉለት ሰው ሁሌም በደስታ መኖር ይችላል። በይነማ ተቅዋ ከጠፋ የአላህ ፍርሃቻ ከጠፋ ከአላህ ጋር ያለን ግንኙነትም የተበላሸ ይሆናል። ከሰው ልጆች ጋር ያለን ግንኙነትም የተበላሸ ይሆናል። የአላህ ፍርሃቻ ብሎ ማለት እንዲሁ ከላይ ጨርቅ በመልበስ ብቻ ወይም ደግሞ በንግግር ደረጃ አላህን ፈራለሁ አላህን ፍሩ በማለት ብቻ የሚያበቃ ነገር አይደለም። ለአላህ ፍርሃቻ ማዕና አለው። በርካታ ዑለሞች ተቅዋን በተለያየ መልኩ ገልጸዋል፣ ታሪፍ አድርገዋል። የሁሉም ሀሳባቸው አንድ የሚሆንበት ነገር ቢኖር ተቅዋ ብሎ ማለት መልካምን ነገር በመስራት
ወንጀል የተባለን በሙሉ በመተው በእኛና በአላህ ቅጣት መሃል ግርዶሽ መጋረድ ወይም አጥር ማጠር ማለት ነው። ተቅዋ ብሎ ማለት አላህ ያዘዘውን በመታዘዝ የከለከለውን በመከልከል በእኛና በምንፈራው ነገር መሃል አጥር ማጠር ግርዶሽን መጋረድ ማለት ነው። አላህ ተባረከ ወተዓላ ፍሩኝ ብሏል። ወተቁን ያ ኡሊል አልባብ ብሏል። እናንተ የልቦና ባለቤቶች ሆይ ፍሩኝ ብሏል። አላህን የሚፈራው ልብ ያለው ነው ማለት። አላህን ተባረከ ወተዓላ መፍራት ትቶ ወንጀል የሚዳፈር በሙሉ ልቡ ላይ ችግር እንዳለበት፣ አቅሉ ላይ ችግር እንዳለበት፣ ለአኺራው እንደማይጨነቅ ለአኺራ እንረዳለን። ሌላ ጊዜ ደግሞ እሳትን ፍሩ ብሏል። ወተቁን ናር ለቲ ኡዒደት ሊልካፊሪን በመሰረቱ ለካሃዲያን የተዘጋጀች የሆነችና የሚያምፁ ሙስሊሞችም ጭምር የሚቀጡባትን እሳት ፍሩ ብሏል። ሌላ ጊዜ ደግሞ የአላህ ቅጣት ተግባራዊ የሚሆንበትን ፍርድ የሚሰጥበትን የውመል ቂያማን ፍሩ ብሏል። ወተቁ የውመን ቱርጀዑነ ፊሂ ኢለላህ ወደ አላህ የምትመለሱበትን ቀን ፍሩ ብሏል። እነዚህ ሁሉ ፍራቻዎች በአግባቡ ተተግብረዋል። ፈርቻለሁ የምንለው አላህ ያዘዘን ስንታዘዝ የከለከለንን ስንከለከል፣ ሊሳካልን የሚችለው በእያንዳንዱ ነገር ኢህቲሳብ ስናደርግ ነው። መልካም ነገር ስንሰራ አላህ ተባረከ ወተዓላ አጅር ይሰጠኛል፣ ወደ አላህ ያቃርበኛል። ወንጀልን ስንተው አላህ ተባረከ ወተዓላ ይቀጠኛል፣ የቂያም ቀን ለቅጣቱ ይዳርገኛል ያለን ሲሆን ተቅዋው የተስተካከለ ይሆናል፣ ኸይሩን ስራ ይገራል። ስለዚህ የመጀመሪያው ሐሳባችን ጭንቃችን ሊሆን የሚገባው የአላህን ተባረከ ወተዓላ ፍራቻ ልባችን ውስጥ ተግባራዊ ማድረግ። ስንነጋገር አላህን መፍራት፣ ስንመለከት አላህን መፍራት፣ ከሰው ጋር ስንናኖር አላህን መፍራት፣ በምንሰግደው ሶላት ሁሉ አላህን መፍራት ወገይር ዛሊክ። ነቢዩ ዓለይሂ ሰላቱ ወሰላም ተቅዋ ብሎ ማለት ምን ማለት እንደሆነ በታዕሪፍ ደረጃ በቃል ደረጃ እንዲህ ማለት ነው ብለው ባያስቀምጡም በበርካታ ሐዲሶቻቸው እንደምንረዳው ተቅዋ ወንጀልን መተው፣ ተቅዋ ግዴታን መተግበር። ወተቁ ናረ ወለው ቢሺቂ ተምረህ ብላ ነቢ ሰለላሁ ዐለይሂ ወሰለም የቴምርን ክፋይ ወይም ግማሹን በመስጠት እንኳ ከእሳት ራሳችሁን አድኑ፣ ተጠንቀቁ፣ እሳትን ተጠንቀቁ ብላ። ዘን ዋጅብን በምንሰራበት ጊዜ ሐራምን በምንተውበት ጊዜ አላህን ፈርተናል ማለት ነው። ይህ ማለት ደግሞ በእኛና በአላህ ቁጣ መሃል፣ በጀሃነም መሃል በቂያም ቀን ከመዋረድ ሊከለክለን የሚችል አጥርን አጥረናል ማለት ነው። አላህን ስንፈራ የራሳችን አህዋል ብቻ ሳይሆን ዓለም ላይ ያለው ኡማ በሙሉ አህዋል ይቀየራል። ወለው አነ አህለል ቁራ አመኑ ወተቀው ፈተሕና ዐለይሂም በረካቲን ሚነ ሰማእ። ዓለም ላይ ያሉ ሰዎች በየሀገራቸው በየአካባቢያቸው ተመካክረው አደራ ተባብለው አላህን ቢፈሩ ከሰማይ በረካን እናዘንብ ነበር ብሏል። ነገር ግን እምቢ አሉ። በመካዳቸውና እምቢ በማለታቸው ምክንያት ያዝናቸው ይላል። ዓለም ላይ ኡማው የሚሰቃየው፣ ሙስሊሙ እርስ በርሱ የሚባላው፣ በቤተሰብ መሀል ሰላም የሚጠፋው፣ ሰዎች ንግግር ብቻ የሚሆኑት ከልባችን የአላህ ተቅዋ መፍራቱ ነውና ከልባችን አላህን እንፈራ። አላህን በመፍራትም አደራ ልንባባል ይገባናል። የአላህ ተባረከ ወተዓላ ፍራቻ እንዲኖረን የሚያደርጉ በርካታ ነገሮች አሉ። አንዱ በዋነኝነት የቂያም ቀን የሚድነው አላህን የሚፈራ ሰው ብቻ መሆኑን ማመን ነው። በዛ ቀን አባትም ይሁን እናትም ይሁን ቤተሰብም ይሁን ወገን ዘመድም ይሁን ገንዘብም ይሁን ሊጠቅምና ሊረዳ አይችልም። አላህ የሚፈሩ ሰዎች ብቻ ናቸው መዳን የሚችሉ። በዛ ቀን እድን ዘንድ አላህን መፍራት አለብን። አላህን ተባረከ ወተዓላ ካልፈራሁኝ አልድንምና የቂያም ቀን ከመዋረድ ምድንበትን መንገድ ከወዲሁ ልከተልና ሊይዝ ይገባኛል ብለን ስናስብና ስንጨነቅ የአላህ ተቅዋኛ ላይ ውስጣችን ላይ ይገኛል። በሁለተኛ ደረጃ አላህ ተባረከ ወተዓላ እሱን የሚፈሩ ሰዎች እንደሚረዳቸው ከነሱ ጋር እንደሆነ እንደሚወዳቸው ነግሮናል። ሰዎች በሰው ደረጃ ሁሉ ትልቅ የሚሉትን ሰው ለመቅረብ እሱ ጋር ውዴታ ለማግኘት ጥረት እንደሚያደርጉ ይታወቃል። አላህ ተባረከ ወተዓላ የሁሉ አለቃ፣ ሁሉ ነገር በእጁ ያለው ጌታ ከሰው ልጆች ምንም የማይፈልግ ከመሆኑ ጋር ሙተቆችን ወዳለው ብሏል። ኢነላሃ ዩሂቡል ሙተቂን ብሏል። አላህ እርሱን የሚፈሩ ሰዎችን ይወዳል ብሏል። መዐለዚነ ተቀው ብሏል። ኢነላሃ መዐለዚነ ይተቀው፣ አላህ ከነዚያ እርሱን ከሚፈሩት ጋር ነው ብሏል። አላህ ከኛ ጋር ይሆን ዘንድ አላህ ይወደን ዘንድ አላህን መፍራት አለብን ብለን የመፍራትን ደረጃ ስናቀው ፍርሃቻ ውስጣችን ላይ ስር ይሰዳን። አላህ አንድን ሰው ወዶት ከሱ ጋር ሆነ ማለት ደግሞ አይኑ መጥፎ እንዳይ፣ ምላሱ መጥፎ እንዳይናገር፣ ጆሮ መጥፎ እንዳይሰማ፣ እግሩ ወደ መጥፎ ቦታ እንዳይሄድ ያደርገዋል። በይንም አላህን የማይፈራ ሰው አላህ ከጥበቃው ከረሕመቱ ያርቀውና ሸይጣንና ነፍስያው
ይጫወቱበታል። ወሀከዛ አላህን የሚፈራ ሰው የዱንያ የአኺራ ጉዳዮቹንም እንደሚያገራለት ቁርአን ላይ ተነግሯል፣ ሐዲስ ላይ ተነግሯል። ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ ያሕተሲብ። አላህን የሚፈራ ሰው ከመከራዎች ሁሉ መውጫ ያደርግለታል ተብሏል። ከዱንያም ከአኺራም መከራዎች ናቸው። ስንትና ስንት መከራ ላይ ስቃይ ላይ የነበሩ ሰዎች አሉ። ሰዎች የተለያዩ ከዚህ ስቃይና መከራ መውጫ መንገዶችን የመከሯቸው አላህን ፈርተው መጥፎ መንገድ ከመሆኑ አንፃር አላህ የሚጠላው መንገድ ከመሆኑ አንፃር የሚተዋሉ። ብዙም ሳይቆዩ አላህ ተባረከ ወተዓላ ከጭንቅ መውጫ ያበጅላቸዋል። አዱንያ ላይ ብቻ የማያበቃ አኺራ ላይ የመከራዎች ሁሉ መከራ ጀሀነም መግባት ነው። ከቤተሰብ እንደተለዩ ቀብር ውስጥ ለተለያዩ የቀብር ስቃዮች መዳረግ ነው። አላህን የሚፈራ ሰው ከነዚህ ሁሉ ጭንቆች መውጫ ያበጅለታል። አላ ቢሰብሪ ተብሉጉ ማ ቱሪዱ ቢተቅዋ የሊኑ ለከል ሐዲዱ ይላል። አላህን ተባረከ ወተዓላ የሚፈራ ሰው ብረት ሁሉ ይቀልጥለታል፣ ነገሮችን አላህ ገራገር ያደርግለታል። ብዙ ጊዜ አላህን ፈራለሁ ነገር ግን ነገሮች አይገሩልኝም አይሳኩልኝም የሚሉ ሰዎች አሉ። የአላህ ፍርሃቻ እንዲሁ በቀላሉ ሊሳካ የሚችል ነገር አይደለም። በትንሹም በትልቁም አላህን መፍራት ያስፈልጋል። ዋጅብን በመፈጸም ሐራምን በመተው ሱናን በመተግበር መክሩህን በመተው ከዚህ ሁሉ አልፎ ላ የኩኑ ረጁሉ ሙተቂያን ሐታ የደዐ ማ ላ በእሰ ቢሂ ኸውፈን ሚማ ቢሂ በእስ። አንድ ሰው በትክክል አላህን ፈርቷል የሚባለው ምንም ችግር የሌለውን ነገር ችግር ሊያመጣ ይችላል ብሎ ሲተው ነው ተብሏል። ባለንበት ጊዜ ግልጽ የሆኑ ሐራሞችን መክሩሆችን እየተዳፈሩ የሰው ልጆች አላህን ፈራለሁ ሲሉ ለምንድነው ዱዓይን አላህ ማይቀበልን ሲሉ ይታያል። ሐቂቃ ሙተቂ ማለት ሐራም ያልሆኑ ነገሮችን ራሱ ወደ ሐራም ሊወስደኝ ይችላል ብለው የሚተው ናቸው። አስለን ኢትቃ የሚለው የመጣው ኢትቃ ማያስፈልገውን ነገር ኢትቃ ከማድረግ አንፃር መጠንቀቅ የግድ ማይሆነውን ነገር ከመጠንቀቃቸው የመጣ ነው ሙተቂ የተባሉት ይላል። ወሀከዛ አላህን ተባረከ ወተዓላ መፍራታችን የሰዎችን ሐቅ እንዳንነካ ያደርገናል። አላህ የሚፈራ ሰው የሰው ገንዘብ አይዘርፍም፣ የሰው ስም አያጠፋም፣ የሰው ህይወት አያጠፋም። ወሀከዛ ከሰዎች ጋር ያለው ግንኙነቱ አላ ሁደን ሚነላህ ወኑር ይሆናል። ያለበትን ግዴታ ያውቃል፣ እንደዚሁ ደግሞ ሰዎች ጋር ያለውን መብት ያውቃል። የእሱን መብት እንዲመልሱለት ከመጠየቁ በፊት እሱ ጋር ያለውን ግዴታ ለሰዎች ይመልሳል። ከምንም በላይ ከሰዎች ጋር ተያይዞ ያለ አስቸጋሪ ነገር ቢኖር የሕርጡ ጉዳይ ነው፣ የክብር ጉዳይ ነው። ሰው ላይ የሌለበትን ነገር መለጠፍ፣ ስሙን ማጥፋት፣ እንደዚሁ ደግሞ በማይረባ ነገር ሰዎችን መመቅኘትና ቀም መያዝ ከሙስሊም ሴት ማይጠበቅ። ሴቶች ሲገናኙ በመሃላቸው መሐባ ሊኖር እርስ በርሳቸው ሊዋደዱ ሊከባበሩ አንዷ ሌላኛዋ ኸይርን ልትመኝ እሷ ጋር ያለን ጥሩን ነገር ለሌላ እህቷም ልታካፍላት ይገባል። ከዚህ በተቃራኒ የሆነ እንደሆነ የአላህ ፍርሃቻ ከልባችን ጠፍቷል ማለት። አላህን የማይፈራ ሰው ለሙስሊም ወንድሙ ኸይርን አይመኝም። በል ለሙስሊም እህቷ ኸይርን መመኘቷ ቀርቶ ሸር ስትመኝ እሷ ጋር ያለው ኸይር በተወገደ እኔ ጋር በመጣ ኢላ አኺሪህ ብለው እንዲመኙ የሚያደርገው ከልብ የአላህ ተቅዋ መፍታት ነው። ግን በተቅዋ ከምናገኛቸው ጥቅሞች አንዱ በመሃላችን ያለው አላቃ ግንኙነታችን ያማረ እንዲሆን ያደርጋል። ሙስሊም እህቷን ሌላኛዋ እህቷ ስትዘልፋት በመጥፎ ስሟን ስታነሳ ስታማት የሰማች እንደሆነ አላህን የምትፈራ እህት ዝም ብላ ቁጭ አትልም። እማ አላህን ፍሪ ብላ አፏን ታስይዛታለች፣ ካልሆነ ደግሞ ከቦታው ተነስታ ትወጣለች። ባለንበት ጊዜ ኡማውን እርስ በርሱ እንዲባላ እንዲጣሉ ያደረገ ያለው ወሬ ማመላለስን። በተለይ ይህ ነገር ሁሉም ጋር ያለ ከመሆኑም ጋር እህቶች ጋር በብዛት እንደሚገኝ ከሁኔታዎች መረዳት ይቻላል። በተለያዩ አጋጣሚዎች የሚገናኙበት ጊዜ እገሊት እንዲህ አለች፣ እገሊት በዚህ ገባች፣ እገሊት በዚህ ወጣች፣ እገሊትን ሰደበቻት፣ እገሊት ታማ እገሊት አልጠየቀቻትም። ይሄ በብዛት እህቶችን የሚያጠቃ ሙሲባ ነው። ነቢዩ አለይሂ ሰላቱ ወሰላም ሴቶችን ለብቻቸው በመከሩበት ጊዜ ቱክሲርነ ላዕነ ብላ እርግማንን ታበዛላችሁ፣ እንደዚሁ ደግሞ ውለታን ትከዳላችሁ ብላ። እነዚህ በብዛት የምላስ ችግሮች ናቸው። እርግማን የሚመጣው በምላስ። እናቶች ከልጆቻቸው ጋር ሲኖሩ፣ እህቶች ከቤተሰቦቻቸው ጋር የሚሆኑ ከሌሎች አብሯቸው ከሚገናኟቸው ሴቶቻቸው ጋር የሚኖሩበት ጊዜ ምላሳቸውን ሊጠብቁ ይገባል። ከዛ ባለትዳር የሆኑ ከባላቸው ጋር ጥሩ ህይወት ሲያሳልፉ ቆይተው የሆነ ጊዜ በአንዲት ነጥብ አለመግባባት ሲመጣ ካንተ መች መልካም ነገር ያውቃለሁ ለአኺር እንደሚሉ ከነቢዩ ሐዲስ ተረተናል። መልካም ውለታን ትከዳላችሁ። አንድ ሰው ለሚስቱ አመት ሙሉ ወይም ደግሞ ለረጅም ጊዜ መልካም ነገር ሲያደርግላት ቆይቶ ከዕለታት አንድ ቀን የሆነ ነገር ቢያጎደል
ካንተ ምንም ኸይር አላየሁም ይላሉ ብላ ነብዩ ሰለላሁ ዐለይሂ ወሰለም። በዚህ ምክንያት ነው የጀሃነም አብዛኛውን ቦታ ሴቶች ሸፍነውት አላህ ያሳየኝ ብላ። እዛ ሴት ልጅ ምላሷን ልትጠብቅ ይገባል። احفظ لسانك يا انسان لا يلدغنك انه ثعبان ተብላ። አንተ የሰው ልጅ ሆይ ምላስህን ጠብቅ፣ እነሆ ምላስ ማለት እባብ ነው እንዳይነድፍህ። ስንትና ስንት ሰዎች ይፈሩት የነበረ ሰው ምላሱ ገድሎት ከአፈር ስር ተቀብሯል ተብሏል። ምላስ የሚያመጣው መዘዝ ብዙ ነውና እህቶችን ለየት ባለ መልኩ አደራ የምንለው ነገር ቢኖር ምላሳችን ሊታሰር ይገባል። ምላስ በሁለት በር የተዘጋበትም መናገር ያለብንን ነገር ለይተን እንናገር ዘንድ ነው። በጥርስ ተዘግቷል፣ በከንፈሮች ተዘግቷል። እንዲሁ ዝም ብለን የመጣልን ነገር ሁሉ እንዳናወራ ነው። አቀል ሸይ ማውራት አለብኝ የለብንም ብለን እያሰበን ሁለቱን በሮች ቀስ አድርገን እንከፍታለን ማለት ነው። النبي صلى الله عليه وسلم صحيح በሆነ ሐዲታቸው الصمت خير وقليل فاعله ብላ። ዝምታ መልካም ነው በጎ ነው ጥቂቶች እንጂ ዝም አይሉም ብላ። هكذا ኢማም አልባኒ ሐሰን ባሉት ሐዲትም እንሶመተ ነጃበ ዝም ያለ ዳነ ብላ። ዝም ከማለት ዝክር ማለት የተሻለ ነው። ዝክር የማንል ከሆነ ደግሞ ዝም ማለት የተሻለ ነው። በመልካም እንዘዝ፣ ሰዎችን ወደ ኸይር ነገር እንጣራ፣ የሚጠቅም ነገር እናውራ። ከዲን ከዱንያ አንፃር ካልሆነ ዝም እንበል። ከሁሉ የከፋው ደግሞ ምላስ ላይ ያለው ኩፍርን፣ ሽርክን፣ ቢድዓን፣ ጸያፍ ንግግሮችን መናገር፣ ያለ ዒልም ከመናገር መቆጠብ፣ ያለ እውቀት ፈትዋ ከመስጠት መጠንቀቅ፣ ሰዎችን በማጣላት መንፈስ ወሬ ከማመላለስ መጠንቀቅ ይኖርብናል። በዚህ መልኩ ምላሳችንን ጆሮአችንን ስንቆጥብ አላህን ፈርተናል ይባላል። ሌላው የአይን መዘዝ ነው። ብዙ ጊዜ ስለይ ባለንበት ጊዜ በሞባይል በኮምፒውተር በአይፓድ አማካኝነት መጥፎ የሚባሉ ቆሻሻ የሆኑ የተለያዩ ዓለም ላይ ያሉ ነገሮችን ሰዎች በኪሳቸው ላይ በቦርሳቸው ላይ ይዘው መሽከርከር ጀምረዋል። ሌላ ጊዜ መጥፎ ነገር ለማየት መጥፎ ፊልም ለመመልከት ሰዎች ሲዲ ተከራይተው ሲያመጡ፣ ዴክ ተከራይተው ሲያመጡ አሊያ ደግሞ ተውሰው ሲጠቀሙ ነበር የሚታይ። ብዙ ፕሮሰስ ነበረው እንዲህ ሐራም ነገር ለማየት መጥፎ ነገር ለማየት ማለት ነው። ዛሬ ግን በእጃችን በኪሳችን ገንዘባችን አውጥተን በገዛነው ሞባይልና ኔት አላህን የሚያስቆጣ ነገር ልናይ እንችላለን። የአላህ ፍርሃቻ ልባችን ውስጥ ከሌለ ማለት ነው። ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ ዐንሁ መስኡላ ተብሏል። ልብ፣ አይን፣ ጆሮ፣ ምላስ አላህ ዘንድ ያስጠይቃል ተብሏል። በአይንህ ምን አየህበት፣ በጆሮሽ ምን ሰማሽበት፣ በምላስሽ ምን ተናገርሽበት፣ በእጅሽ ምን አደረግሽበት፣ በእግርሽ ወዴት ሄድሽበት፣ በልብሽ ምን አሰብሽበት፣ ማንን ወደድሽበት፣ ማንን ጠላሽበት። ይሄ ሁሉ የቂያም ቀን ሒሳብ ያለው ጉዳይ ከመሆኑ አንፃር በአይንሽ አላህን የሚያስቆጣ ነገር ከማየት ጥንቃቄ ማድረግ ያስፈልጋል። በአካል በሚንቀሳቀሱበት ጊዜ አጅነቢ ወንድን ቀና ብለው ከማየት የሚታቀቡ ሆኖ ለብቻ በሚሆኑበት ጊዜ በጨለማ በሚቀመጡበት ጊዜ ሐራም የሆኑ ነገሮችን ገልጦ መመልከት አላህን ያስቆጣል። ልብ ላይ የአላህ ፍርሃቻ ያለ መኖር ምልክት ነው። ወሀከዛ በጆሮአችንም ሐሜት ከመስማት ዘፈን ከመስማት እንደዚሁ ስርዓት የጎደላቸውና ከሙዚቃ ጋር በምንም የማይለዩ ነሽዳዎችን ከመስማት ጥንቃቄ ማድረግ ያስፈልጋል። እንዲህ አይነት መላ የሰውነት አካላቶቻችንን ስንጠብቅ ልባችንም ይጠበቃል። ይሄኔ የአላህን ተባረከ ወተዓላ ፍርሃቻ ተሕቂቅ ማድረግ እንችላለን ነው። ሌላኛው አደራ የምንለው ነገር ቢኖር እትባዑ ሱነቲ ረሱልላህ የረሱልን ሰለላሁ ዐለይሂ ወሰለም ሱና መከተልና ትእዛዛቸውን ማክበር። ነብዩ ሰለላሁ ዐለይሂ ወሰለም ለኛ ከአባትም ከእናትም ከወንድምም ከእህትም በላይ ናቸው። ረሱሉ ዐለይሂ ሰላቱ ወሰላም ለኛ የሚበጀን ነገር አያዘውምና የትኛው መልኩ ነቢያችን አንድን ነገር ካዘዙሽ፣ አንድን ነገር ከመከሩሽ የአባትሽን የእናትሽን ምክር ሰምተሽ ከምትተገብሪው በላይ የረሱልን ምክር ተፈጻሚ ልታደርጊ ይገባል። ማንም አይድንም የረሱልን መንገድ ተከትሎ እንጂ። ወደ ጀነት የሚወስዱ መንገዶችን በሙሉ አላህ ዘጋግቷቸዋል የነብዩ መንገድ ሲቀር ብሏል ኢብኑል ቀይም ረህመቱላሂ ዐለይህ። ረሱልን ሰለላሁ ዐለይሂ ወሰለም መከተል እሳቸውን መታዘዝ ልብስ ላይ ብቻ ሊሆን አይገባም፣ ስም ላይ ብቻ ሊሆን አይገባም። በአኽላቅም በሙዓመላም በአሰጋገድም በአነጋገርም በሁሉም ዘርፍ ረሱልን ልትከተል ይገባል። ነብዩ አለይሂ ሰላቱ ወሰላም ሱሐቦቻቸውን መጨረሻ ላይ አደራ ያሉት ከተቅዋ ቀጥሎ ሱና መከተልን ኡሲኩም ቢተቅዋላህ ወስምዒ ወጣዕ። አላህን በመፍራት አደራ እላችኋለሁ፣ ሙስሊም መሪያችሁን በመታዘዝም አደራ እላችኋለሁ፣ የኔን ሱና በመከተልም አደራ እላችኋለሁ፣ የኔን ሱና በጥርሳችሁ ነክሳችሁ ያዙ ብላ ነብዩ ሰለላሁ ዐለይሂ ወሰለም። አኺር ዘመን ላይ
ወጣቱን ከሱና ለማውጣት ጥረት የሚያደርጉ ብዙ አይነት ሰዎች አሉ። ሴት ሀያ እንድታጣ፣ ከወንድ ጋር ተቀራርባ እንድትቀመጥ፣ ንግግሯ ላይ ስርዓት አልባ እንድትሆን፣ ሒጃቧ ላይ ቸልተኛ እንድትሆን ብዙ ሙከራዎች የተደረጉ። ሒጃብን በተመለከተ ከፍተኛ ዘመቻ ተቀስቅሷል፣ ከውስጥም ከውጭም ማለት ነው። የሴት ልጅ ሒጃቧ ነብዩ አለይሂ ሰላቱ ወሰላም አደራ ያሉት የመከሩት የእስልምና መገለጫ የማንነትሽ ምልክት ነው። ሴት ልጅ ከምትለካበት ምንነቷ ከሚታወቅበት መንገድ አንዱ አለባበሷ። እስልምና ያስቀመጠውን ሸርጥ ያሟላ ልብስ የምትለብስ ሴት ከሆነች የውስጧን አላህ ያውቃል። እኛ ዘንድ ሙእሚን ናት፣ አላህ የምትፈራ ሴት በምስጢር መሰራቸው መጥፎ ስራዎች እስከሌሉና እስካላወቅናቸው ድረስ ማለት ነው። በአንጻሩ ደግሞ ማታ ላይ ለሊት ሰግድ ለምን አታድርም? ቀን ላይ ሸርጡን ያጓደለ ልብስ ለብሳ የምትሄድ ከሆነ በሸሪዓው ሰትሩት የተባለ የሰውነትን አካል ገልጣ የምትሄድ ከሆነ ከወንድ ጋር የምትቀልድና የምትጫወት ከሆነ ከማይፈቀድ አጅነቢ ወንድ ጋር ኢማኗ ዝቅተኛ ነው፣ ገደሎ ነው ማለት እንችላለን። ኢብኑ ተይሚያ ረሂመሁላህ ተዓላ ኢቅቲዳእ አስ-ሲራጥ አል-ሙስተቂም በተሰኘው ክታባቸው ላይ እንደተናገሩት ልብስ ቋንቋ የማንነት መገለጫ ነው። ዝም ብሎ የካፊሮችን ቋንቋ የሚያወራ ሰው ካፊሮችን ያደንቃል፣ ምዕራባውያንን ያደንቃል ማለት ነው። ሌላ መናገር እየቻለ ማለት ነው፣ ሁኔታው ሳያስገድደው ማለት ነው። እንደዚሁ ደግሞ የአንድ አይነት ሰዎችን ልብስ ዝም ብሎ የሚለብስ ሰው የእነሱን ዲን በልቡ እንደሚያፈቅር ምልክት ነው ይላል። በመሆኑም አለባበስሽ ረሱሉ አለይሂ ሰላቱ ወሰላም ባስቀመጡትና በመከሩት መሰረት ሊሆን ይገባል። ስንትና ስንት ዱንያ ላይ የሚለብሱ አኺራ የማይለብሱ አሉ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። በባህር ከሰዎች እይታ አንፃር ልብስ የሚባል ላኪን ለአላህ ብላ ያለበሰችው ሐቁን ያልጠበቀችለት እንደዚሁ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ባዘዟት መሰረት ያለበሰችው እንደሆነ አዱንያ ለብሻለሁ ብትልም አኺራ ላይ ራቆቷን የምትቆም ሴት እንዳለች ተናግረዋል። ረገሟቸው የተረገሙ ናቸው። አሁን ገና ላያቸው ወደፊት ይመጣሉ። ለስሙ የለበሱ ነገር ግን በሐቂቃው ያለበሱ፣ ጠመው የሚያጠሙ፣ ጸጉራቸውን እንደ በሬ ሻኛ ቀጥ አድርገው የሚያቆሙ፣ ቅንድባቸውን የሚነቅሉ፣ ለማማር ብለው ጥርሳቸውን ፍንጭት የሚያሰሩ ረገሟቸው የተረገሙ ናቸው ብላ ነብዩ ሰለላሁ ዐለይሂ ወሰለም። እነዚህ ሁሉ ባለንበት ጊዜ ወይም አብዛኞቹ በርካታ ሙስሊም እህት ዘንድ እንደ ቀልድ የታዩ ነው። መቀንደብ፣ እንደዚሁ ደግሞ ጸጉርን ወደ ላይ ያሰርቶ አቆሙ መሄድ፣ መንገድ ላይ አላህ የሚጠላውን አይነት አካሄድ እየተራመዱ ሽቶ ተቀብቶ መሄድ፣ ጫማ ማስጮህ መሰል የሆኑ ነገሮች ከረሱሉ ሰለላሁ ዐለይሂ ወሰለም ምክርና አደራ ጋር ይጻረራሉ። ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን ምን መከሩ? የነብዩ ሰለላሁ ዐለይሂ ወሰለም ባለቤቶች እንዴት ነበር የሚለብሱት? የሱሐባ ሴቶች እንዴት ነበር የሚለብሱት? የደጋግ ቀደምቶችን ሴራ ልናጠናና በእነሱ መንገድ መሰረት ልንጓዝ ይገባናል። አይሻ ረዲየላሁ ዐንሃ ወአርዳሃ የሆነ ሸርጥ የጎደለው ልብስ የለበሱ ሴቶችን ባየች ጊዜ የዱንያን ህይወት ከሆነ የምትፈልጉት ችግር የለውም ልበሱት፣ በአላህና በመጨረሻው ቀን የምታምኑ ከሆነ ግን ይህ በአላህና በመጨረሻው ቀን የምታምን ሴት አለባበስ አይደለም ብላለች። ሌላ ጊዜ እንደዚሁ የፈትዋ ብዙ ጊዜ የሚያማክራት ሰው አንዲት ሴት ፊቷን ገልጣ ባያት ምን ላድርግ ብሎ ሲጠይቃት ሰውነቷ ላይ ደረቷ አካባቢ ላይ ካለው ጨርቅ አንስተህ ፊቷ ላይ ጣል አድርግ ብላለች ረዲየላሁ ዐንሃ ወአርዳህ። ወሀከዛ ከእናታችን አይሻ ከአብዱላህ ብን መስዑድ እንደተዘገበው ነብዩ አለይሂ ሰላቱ ወሰለም በዘመኑ ያሉ ሴቶችን ባህሪና ሁኔታ ቢያዩ ለሶላት እንኳን መስጂድ እንዳይሄዱ ይከለክሉ ነበር። ነብዩ ቀደም ሲል ሴቶችን መስጂድ እንዳይሄዱ አትከልክሏቸው፣ ቤት መስገዳቸው በላጭ ነው ያሉት በጊዜው የነበሩ ሴቶችን አህዋል ጥሩነት ከማወቃቸው አንፃር ነው። በዘመናችን ያሉ ሴቶችን አህዋል መበላሸት ግን ነብዩ ቢያዩ የእስራኤል ልጆች በሙሳ ዘመን ሴቶች መስጂድ እንዳይሄዱ ብሎ እንደከለከሉት ነብዩም አለይሂ ሰላቱ ወሰላም ሴቶች መስጂድ እንዳይሄዱ ይከለክሉ ነበር። ለምንድን ነው? እናታችን አይሻ ረዲየላሁ ዐንሃ በታቢዒ ዘመን የነበሩ ሴቶችን ነብዩ ከሞቱ ከ40 ምናምን ዓመት በኋላ የነበሩ ሴቶችን በአሁን ጊዜ ያሉ ሴቶችን አህዋል ቢያዩ ነብዩ መስጂድ እንዳይሄዱ ይሉ ነበር ያለችው ካለባበስ አንፃር ትንሽ ለውጥ መምጣት ጀምሮ ነበር። መጀመሪያ የለብሱት የነበረው ልብሳቸው ወጥ የሆነ ከለር ያለው ነው፣ መላ ሰውነትን የሚሰትር ነው። በሷ ጊዜ መላ ሰውነትን መግለጥ መጥቶ አይደለም። አለባበስ ላይ አንዳንድ ከለራቸው ላይ ጣል ያደረገባቸው ነገሮችን አልፎ አልፎ የሚለብሱ ሴቶችን ባየች ጊዜ ነው ይሄን ያለችው። ኢማም አህመድ ረሂመሁላህ ተዓላ 241ኛው ሂጅራ ላይ የሞቱት ታላቁ ኢማም ልጃቸው አብዱላህ ኢብኑ አልኢማም አህመድ እንደተናገረው አባቴን ባለንበት ጊዜ ሴቶች ለዒድ መውጣታቸው እንዴት ይታያል ብዬ ጠየቅኳቸው። አማ ፊ ዘማኒና ፈላ፣
ባለንበት ጊዜ ሴቶች ለዒድ ሶላቱን ከመሄድ የለባቸውም። ዘመኑ ተበላሽቷል። ባለንበት ጊዜ የሴቱ ሐል በሚታይበት ጊዜ አለባበስ ራሱ ጅልባብ ከመልበሳቸው ጋር ኒቃብ ከመልበሳቸው ጋር የልብሳቸው ሁኔታ ሲታይ አጭር ጅልባብ አድርገው ካልሲውን ትተውት ቋንቶን ትተውት አይናቸውን ወደ ውጭ እንዲወጣ አድርገው ብዙ የሚታዩ ኸለሎች አሉ። የረሱልን ሰለላሁ ዐለይሂ ወሰለም ሱና ልንከተል ይገባናል። አላህ በተከበረው ቃሉ አንተ ነብይ ሆይ ለሚስቶችህ ለሴት ልጆችህ ለመላው ሙእሚን ሴቶች ላያቸው ላይ ጅልባባቸውን ለቀቅ ያድርጉ ብላ ይሄን ሲፈስሩ አብዱላህ ኢብኑ አባስ በዚህ እኮ አላህ ሙእሚኖችን ያዘዘ ያለው ሙእሚን ሴቶችን ያዘዘ ያለው ጅልባባቸውን መላ ሰውነታቸው ላይ ሸፍነው ለማየት ብቻ አንድ አይን እንዲያስቀሩ ያዘዘ ነው ብላ። ይሄ የሱሐባ ተፍሲር ነው። ሱሐባ አንድን ከፈሰረ ሌላ ሱሐባ እስካልተቃወመው ድረስ ልክ እንደ ነብዩ ንግግር ነው የሚወሰደው። ሴት ልጅ ሒጃቧ ምን መምሰል እንዳለበት ቁርአን ወርዷል። ይሄን ቁርአን ደግሞ ታቢዒዩ ፈስሩት ነው ሱሐቢዩ ፈስሩታል። በዚህ አንቀጽ አላህ እያዘዘን ያለው ሴት ልጅ መላ ሰውነቷን ሸፍና ለማየት ብቻ አንድ አይን እንድታስቀር ነው ብላ። ኢብኑ ዑሰይሚን ረሂመሁላህ ተዓላ አንድ አይን ማስቀረቱም አይኗን ሳትገልጥ ማየት የማትችል ከሆነ ነው። በስሱ በሆነ ነገር ሸፈና ማየት የምትችል ከሆነ አይን መግለጥ ሁሉ አይቻልም ብሏል። ዛሬ ክንዶች የተገለጡ፣ አንገቶች የተገለጡ፣ እግሮች የተገለጡ በተለይ አብዛኞች እናቶቻችን ሐል በሚታይበት ጊዜ ወላሂ በጣም ያሳዝናል። ወልየጥሪብነ ቢኹሙሪሂን ብሏል አላህ ተባረከ ወተዓላ። በሻርፓቸው ደረታቸው ላይ ለቅቅ አድርገው ሸፈኑ ብሏል። ይሄን አንዳንድ ተፍሲሮች ላይ እንደተጠቀሰው የቀድሞ በጃሂልያ ዘመን የነበሩ ሴቶች ሻርፓቸውን ያስሩ የነበረው ወደ ኋላ ነው። ወደ ኋላ እንዳያስሩት ወደፊት ፊታቸው ላይ አንገታቸው ላይ ለቀቅ በማድረግ ወልየድሪብነ ቢኹሙሪሂን ዐላ ጁዩቢሂን ደረታቸውንም ጭምር ወደ ታች እንዲሸፍኑ አላህ አዟል ብላ። በዘመኑ ያሉት ለሀገራችን ላይ ሌሎች ነገሮች ላይ እንደሚታየው ሴቶች ወደ ኋላ ነው ሻሻቸውን የሚያስሩት። ጆሮአቸው፣ አንገታቸው አልፎ ሁሉ ደረታቸው አካባቢ የሚታይበት አህዋል አለ። ይሄ ግልጽ ከሆነው ከቁርአን መመሪያ ጋር ይጋጫል። የትኛውም ዓለም ከጥንት ጀምሮ እስካሁን አላህን የሚፈራ ዓለም ሴት ልጅ አንገቷ፣ ጆሮዋ፣ ደረቷ አካባቢ ቢታይ ችግር የለውም ማለት ሴት ልጅ እግሯን መሸፈን አለባት። ሐታ ሶላት ላይ ሆነው እናቶች እስከ ባታቸው ተገልጦ እናያለን። ሻሻቸውን ወደ ላይ ጠምጥመውት ጆሮአቸውና አንገታቸው እየታየ የሚሰግዱ ሴቶችን እናያለን። እነማ ኺላፍ ያለው ፊትና መዳፍ ላይ ነው። የተወሰኑ ዑለሞች ሴት ልጅ ስትሰግድ አጠገቧ አጅነቢ ወንድ ከሌለ ፊቷና የእጇ መዳፍ ብቻ ከታች ያለው ማለት ነው ቢታይ ችግር የለውም ማለት። አይ ፊት ብቻ እንጂ ሌላው መታየት የለበትም ይላሉ። ራጁህም ይሄ ነው። አጅነቢ ወንድ ከሌለ ሴት ልጅ መግለጥ የምትችለው ፊቷን ብቻ። ፊቷንም በምትገልጥበት ጊዜ በሚገባ ጥንቃቄ ማድረግ አለባት። ጆሮዋ መታየት የለበትም። ከላይ ፀጉሮች በከፊል መውጣት የለባቸውም። እንደዚሁ ደግሞ ከታች በአገጯ በኩልም አንገቷ ሊታይ አይገባም። ይሄንንም የምንለው ፊት ለፊቷ አጅነቢ ወንድ ከሌለ ነው። አማ አጅነቢ ወንድ ካለ ሙሉ በሙሉ ሊሸፈን ይገባል። በዚህም በሌሎችም ከወንድ ጋር ባለው ቀረቤታም የረሱልን ሰለላሁ ዐለይሂ ወሰለም ሱና ልትከተል ይገባል። ወላ ተኽضዕነ ቢልቀውል ሴቶች ስትናገሩ ከወንዶች ጋር አትለሳለሱ። ልቡ ላይ በሽታ ያለበት ይከጅላል። አግባብ የሆነ ንግግር ብቻ ተናገሩ ብሏል። ወንዶችን ለሐጃም ሲያናግሩ ወላ ተኽضዕነ ብሏል። ወንዶችን ደግሞ ወሰሉሁነ ሚን ወራኢ ሒጃብ ብሏል። ከሒጃብ ከመጋረጃ በስተጀርባ ጠይቋቸው፣ ፊት ለፊት መታችሁ አትቆሙ ብሏል። ሴት ልጅ ሆና ሒጃብ መታደርግ ከሆነ ወጣት ከሆነ ወንድ ጋር እድሜም የገፋ እንኳን ለምን አይሆንም ብላ ሐጃ ሱቅ ሄዳ ስትከራከር፣ እንደዚሁ ደግሞ ከትምህርት ቤት ስትወጣ ከወንድ ጋር ተጠጋግታ ስትሄድ፣ መንገድ ላይ መኪና ውስጥ አጠገቧ ካለ ወንድ ጋር ስትቀለድ፣ ምኗም ካልሆነ ወንድ ጋር በስልክ ረጅም ሰዓት ስታወራ ስትስቅ ታያለህ። ይሄ ሁሉ የረሱልን ሰለላሁ ዐለይሂ ወሰለም ሱና የእሳቸውን አደራ ያልጠበቀ አካሄድ ነውና አላህን ልትፈሪ ልትጠነቀቂ ይገባል። ልክ ከውጭ አካላችን ሒጃብ እንደለበሰ ሁሉ ውስጣችንም የአላህን ፍርሃቻ ልብስ ሊለብስ ይገባል። የረሱልን ሰለላሁ ዐለይሂ ወሰለም ሱና በገሃድም በምስጢርም ልንተገብረው ይገባናል። ከዛ በሶስተኛ ደረጃ አደራ የሚባል ነገር ቢኖር ለአላህና ለረሱል ሰለላሁ ዐለይሂ ወሰለም ውሳኔ እጅግ መስጠት ነው። አላህ በተከበረው ቃሉ ሱረቱ አልአሕዛብ ወማ ካነ ሊሙእሚን ወላ ሙእሚነትን ኢዛ ቀደ አላሁ ወረሱሉሁ አምረን አን የኩነ ለሁሙል ኺያር። አንዲት በአላህ ያመነች ሴት በረሱሉ ሰለላሁ ዐለይሂ ወሰለም ያመነች ሴት አላህና መልእክተኛው አንድን ነገር ከፈረዱ ከወሰኑ አማራጭ ሊኖራቸው አይገባም ብሏል። አላህ ሒጃብን ደንግጓል። ወዳ ልትቀበል ይገባል። ሴት ልጅ ቤት ትቀመጥ ያለ ምክንያት አትውጣ ብሏል። ወዳ ልትቀበል ይገባል። ሴት ልጅ ባሏን ታክብር፣ ትታዘዝ፣ በመጥፎ ነገር እስካላዘዛት ብሏል። እሺ ብላ ከልቧ ልታምንበት ይገባል። ሴት ልጅ ልጆቿን በተርቢያ መቅረጽ አለባት። ኃላፊነት አለባት ልጆቿን የመጠበቅ። ውጪ ወጥታ ከመስራት ይልቅ ቤት ቁጭ ብላ ልጆቿን መንከባከብ፣ ማስተማር፣ ተርቢያ ማድረግ፣ ጤንነታቸውን መጠበቅ ለአኺር ሸሪዓ ያስቀመጣቸው ህጎች አሉ። ለምንድነው ሸሪዓ ሴቶች ቤት ይቀመጡ ወንዶች ውጭ የሚለው? ለምንድነው ሸሪዓ ሴት ልጅ
እንደ ወንድ ተገልጣ መሄድ አትችልም የሚለው ለምንድን ነው? ሸሪዓ ለወንድ ከአንድ በላይ ማግባት የፈቀደ ለሴት የሚከለክለው? እነዚህ ሁሉ ኢስቲስላም ልቧ ውስጥ የሌለ ሴት ምልክት ነውና አላህን ልትፈሪ አላህና መልእክተኛው አንድ ነገር ከወሰኑት ወደሽ ልትቀበል ይገባል። ኢማን ማለት ነው፣ እስላም ማለት ነው። አማ በባህር ቁርአን እየቀራን ሶላት እየሰገደን ሒጃብ እያደረግን አሁን የጠቀስኳቸው የሚሆኑ ሌሎች ነገሮች ላይ ውስጣችን ላይ ደስተኝነት ከሌለ ምንቃወም ከሆነ አልፎ ሁሉ በምላስ ደረጃ በቃል ደረጃ እንዲህ ነገር በዲን አይታወቅም፣ ይሄ ነገር አስፈላጊ አይደለም፣ ከጊዜ በኋላ የመጣ ነገር ነው የምንል ከሆነ እስላሙ አልተሟላም። እስላም ማለት ከሸሪዓ አንፃር ወይም ደግሞ እስላም በሚባልበት ጊዜ እጅግን ለአላህ መስጠት ማለት እስቲስላሙ ሊላሂ ቢጣዕ ፍጹም ታዛዥ ሆኖ እጅግን መስጠት ነው። አላህ የፈረደውን ፍርድ ሁሉ ጥሩ ነው ብሎ አምኖ መቀበል ነው ማለት ነውና ይሄኛው መልኩ በልብሽም ይሁን በንግግርም ይሁን አላህና ረሱሉ የፈረዱትን ነገር ወደሽ ተቀበል። አላህና ረሱሉ የፈረዱትን ነገር ወደን ከተቀበልን ለመተግበሩ አላህ ያዘነ። ውስጣችን ላይ ግን ችግር ካለ እምነት ላይ ስራው ሰማይ ላይ ያለ መሰላል መውጣትን ያክል ሊከብድ ይችላል። እና እስተስሊሚ ለአምሪላሂ ወረሱሊሂ ረሱል እንዲህ ብለዋል፣ እሺ አላህ እንዲህ ብለዋል፣ እሺ ነብዩ ከልክለዋል፣ እሺ አቀል ሸይ በእምነት ደረጃ ማለት ነው። በአራተኛ ደረጃ አደራ የሚባል ነገር ቢኖር ለሌሎች መልካም ቁድዋ መልካም አርአያ ለመሆን ጥረት አድርጌ። በዘመኑ ወደ ሸር ወደ ፊትና የሚጣሩ ሰዎች በዝተዋል፣ ከውስጥም ከውጭም ማለት ነው። በገሃድ ሴቶችን ከሐያቸው ከአኽላቃቸው ከኢማናቸው ለማውጣትና ለማረቅ ጥረት እየተደረገ ነው። ትንሽ ይሻላሉ የሚባሉ ሴቶች አኽላቃቸው ከተበላሸ ሙዓመላቸው ስነ ምግባራቸው ከተበላሸ እስከ ዛሬ ጥሩ ናቸው የሚባሉ ሒጃብ የሚያደርጉ ቁርአን የሚቀሩ ምን አደረጉ ንብን ብላቸው ነው ያሉ ሌሎችን ከአላህ መንገድ ለመመለስ ሰበብ ይሆናል። በአንቺ ሰበብ ሒጃብ ሊሰደብ አይገባም። በአንቺ ሰበብ የቀሩ ሰዎች ስማቸው ሊጠፋ አይገባም። በአንቺ ሰበብ ወደ ዲን ወደ ኢማን ወደ ሒጃብ ወደ ሐያ ሊመጡ የሚያስቡ ሴቶች ቸላ ሊሉና ሊርቁ በጭራሽ አይገባም። ከቻልሽ ለሰዎች የመልካም ነገር አርአያ ሁኚ፣ የመልካም ነገር ሰበብ ሁኚ። መሆን ካልቻልሽ የመጥፎ ነገር ሰበብ አትሁኚ። ለኸይር ነገር ሰበብ የሆነ ሰው አላህ ተባረከ ወተዓላ እሱን ተከትሎ ኸይር ስራ በሰሩ ሰዎች ልክ አጅር ይሰጠዋል፣ ከነሱ አጅር ምንም ሳይቀንስ ብሎ። ወደ መጥፎ ነገር ያመላከተና ለመጥፎ ነገር ሰበብ የሆነ ሰው ደግሞ እሱን ተከትለው መጥፎ ስራ በሰሩ ሰዎች ልክ አላህ ቅጣት ይቀጣዋል፣ ከነሱ ቅጣት ምንም ሳይቀንስ ተብሏል። ለኢን የህዲላሁ ቢከ ረጁለን ዋሂደን ኸይሩን ለከ ሚን ሑሙር አልነዓም ብላ። አንድን ሰው ወደ መልካም ጎዳና አላህ ቢመራለህ ብዙ ቀያይ ግመሎችን ሰደቃ ከመስጠት ለአንተ ይሻልልሃል ብለዋል። ወሀከዛ ለቤተሰቦችሽ ለጎረቤቶችሽ ለሌሎችም ሙስሊሙ ኡማ መልካም አርአያ ልትሆን ይገባል። አንቺ ሒጃብ አድርገሽ ከወንድ ጋር ጥሩ ያልሆነ አላቃና ግንኙነት ካለ ከታች ያሉት አንቺን ነው የሚመለከቱት። ወሀከዛ ሒጃብ አድርጋ ምትዋሽ ሴት፣ ሒጃብ አድርጋ ቃሏን ማትሞላ ሴት፣ የሰውን ስም መታጠፋ ሴት፣ አንዲትን እንኳን ሴት ቢያዩ መላው ሒጃብ የሚያደርጉ ሴቶች እንዲህ አይነት ችግር አለባቸው ያወራሉ። የሆነ አካባቢ ላይ ሒጃብ የተከለከለበት አንድ ምክንያት አንዲት ሴት ሒጃብ አድርጋ መስረቋ ብቻ ነው። የሰረቀችውን ነገር በጀልባቧ ደብቃ ስትሄድ ተያዘች። ከዛ በኋላ ሒጃብ የሚያደርጉ ሰዎች ስራቸው ይሄ ነው ተብሎ መላው አካባቢ ላይ ያሉ ሰዎች ሒጃብ እንዲከለከሉ ሰበብ ሆነው። ሌላ ጊዜ እንደዚሁ ሒጃብ የምታደርግ ሒጃብ በማድረጓ ምክንያት ባሏ የሚያምናት ሴት በጭራሽ ከሙእሚን ሴት ማይጠበቅን ተግባር ቤቷ ውስጥ ባሏ በሌለበት ስታደርግ በመታየቷ የአካባቢ ሰዎች በሙሉ ሒጃብ የሚያደርጉ እንዲህ ናቸው ተብሎ እንዲወራ ተደርጓል። ትልቅ ኃላፊነት አለብሽ። ሒጃብን በምታደርጊበት ጊዜ ወደ መስጂድ ወደ መድረሳ በምትመላለሽበት ጊዜ ላንቺ ለነፍስሽ ብቻ ሳይሆን የምትንቀሳቀሽውና የምትኖሪው ለኡማውም ጭምር ነው፣ ለአካባቢው ወገኖችም ጭምር ነው። ለቴና አንዳንዴ ዲኑ በግልጽ ማይከለክላቸው ነገሮችንም ማዘዝ ያመጣል ብለሽ ልትርቂያቸው ይገባል ማለት። መንገድ ላይ ከማይፈቀድላት ወንድ ጋር እየቀለደች እየሳቀች ስትሄድ የሚያዩ ወንዶች ወይም ደግሞ ሰዎች ሒጃብ ከማድረግሽ ጋር ከባልሽም ይሁን ከወንድምሽም ጋር ይሁን ያልሆነ አይነት ሐረካና እንቅስቃሴ እያሳየሽ በምትሄጂበት ጊዜ ሌሎች የሚያደርጉትን አይነት ተግባር የፈጸምሽ ይመስላል በሚል ስጋት አደብ በተሞላበት መልኩ ልትራመጂ ይገባል። ነብዩ አለይሂ ሰላቱ ወሰላም ለአኢሻ እነዚህ ወገኖችሽ አዲስ ሰለምቴዎች ባይሆኑ ከዕባን አፍርሼ ሁለት በር ሰርቼለት ሰፋ አድርጌ ሰራው ነበረ፣ ነገር ግን እነዚህ ሰዎች አዲስ ሰለምቴዎች ከመሆናቸው አንፃር
ሙሐመድ ካዕባን ደፈረ ይላሉ ብዬ ተውኩት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። በርካታ ቢደረጉ ችግር የሌላቸው ነገሮች ዳዕዋው ላይ ችግር ያመጣል፣ ኡማው ላይ ችግር ያመጣል። ሒጃብ የሚያደርጉ ሴቶችን ስም ያስጠፋል ተብሎ ሊተው የሚገባ ነገር አለ። ሆኖም መልካም ራያ ለመሆን መጥፎ ራያ ከመሆን ጥንቃቄ ለማድረግ ጥረት ልታደርግ ይገባል። አላህ ተባረከ ወተዓላ ሁላችንም ጠቃሚ እውቀት ከመልካም ስራ እንዲያድለን እለምነዋለሁ። እኔ በዚህ አበቃለሁ። يا حسن هذاك العطاء المتنوع وردوا على نهر الحياة وكلهم شربوا وكم في الركب من متضلعين. طالبا للعلم واعمل صالحا فهما إلى سبل الهدى سببان. لا